ጤና ይስጥልኝ ውድ ተመልካቾቼ የስነ ጥበብ ቅኝት ዝግጅቴን አሁን ይዤ ቀርቤያለሁ። የተደበቁ እውነቶችን ፈልፍለን የምንተችበት ይህ ዝግጅት በብዙዎች ተወዳጅነትን እያተረፈ በመምጣቱ የተለያዩ ጠቃሚ መረጃዎችን ፈትነን ለማቅረብ እግዚአብሔር ቢፈቅድ እየሞከርን እንገኛለን። ከናንተ የሚጠበቅ አንድ ነገር ግን አለ። ምንድነው አትሉንም? ይህንን ዝግጅት ለሌሎች ማዳረስ ቢመረመሩ ቢፈተሹ ይበጃል የምትሉትንም ድንቅ ነገር ብትጠቁሙን በደስታ እናስተናግዳለን። እንደምን ከረማችሁ እንደምን አላችሁ ወደ ተመልካቾቻችን። በዛሬው ዕለት ይዘን የቀረብነው ኮሊሲየም ስለተባለው በዓለማችን ታዋቂ ስለሆነው አምፊቲያትር ነው። ኮሊሲየም ክርስቲያኖች ታረዱበት ከነበረ ከአንበሳ ጋር ይታገሉበት ከነበረ ትልቅ ስታዲየም ነው። ይሄንን ሪፖርት ወይም ደግሞ ይሄንን መግለጫ የምንሰጣችሁ በዛ ጊዜ ይሄ ስታዲየም ይሰራል ተብሎ ሊገመት አይችልም። እንግዲህ ይሄ ኮሊሲየም የተሰራበት ጊዜ የዓለም ስልጣኔ ምን እንደሚመስል ሁሉ ማየት ያስፈልጋል ማለት ነው። አሁን ቀጥታ ወደሱ ልሰዳችሁ። የአምፊቲያትር የተገነባው ከ2000 ዓመት በፊት ነው። እንግዲህ አምፊቲያትር የምናይበት ምክንያት ለኛ ምን ይጠቅመናል? መልስ የሚሆነን ይህ አምፊቲያትር የተሰራበት የአርኪቴክቸር የኢንጂነሪንግ እንደዚሁ ለምን ተሰራ? በጊዜው የነበረው የፖለቲካ ሁኔታ ምን ይመስል ነበር? እነዚህ በጊዜው የነበሩ የሮማ ነገስታት ይህን የገነቡበትን ርዕስ በአጠቃላይ እንነጋገርበታለን። ነገር ግን ባለፈው 2 ወር አካባቢ በአውሮፓ በአጠቃላይ ተዘዋውሬ ነበር እና ለህዝባችን ይጠቅማል የምላቸውን አንዳንድ መረጃዎችን ይዤ በተከታታይ ለማቅረብ አሁን የመጀመሪያውን መርሃ ግብር ጀምሬያለሁ። ኮሊሲየም እኛ ኢትዮጵያውያን የዚች ዓለም ዜጎች ነን። ስለዚህ በየትኛውም አህጉር የተከወነ ስልጣኔ በጎን እድገታችን እስከጠቀመ ጊዜ ድረስ መማር መሰብሰብ አለብን። ዓለማችን ያደገችው ከሌላው ዓለም በተቀዳ ጥበብ ነው። ለምሳሌ ሮማውያን የኪነ ህንፃን ጥበብ የወሰዱት ከግሪኮች፣ ከመካከለኛው ምስራቅ እንደዚሁም ከቻይናዎች እና ከተለያዩ ከነ ኢራቅ ከነ ኢራን አካባቢ ነው፣ ከሶሪያ ነው። ስለዚህ እኛም ጥበብን አውሮፓ ውስጥ ያሉትን በአጠቃላይ መጎብኘት ማየት፣ ከነሱም ደግሞ ትልልቅ ትምህርቶችን መውሰድ አለብን። የእውቀት ትራንስፎርሜሽን ወይም ደግሞ የእውቀት ከአንዱ ሀገር ወደ አንዱ ሀገር መሄድ ዓለማችንን የሚያሳድግ ጥሩ ነገር ነው። ነገር ግን ክፉን መያዝ የለብንም። ኪነ ህንፃው በጣም ይጠቅመናል። እንደገናም ደግሞ እነሱ የወደቁበት እነሱ ያልተሳካላቸውን ነገር እኛ ደግሞ ትምህርት የምንወስድበት አለ። በተለያዩ ዘርፎች እነዚህን ትምህርቶች ለመውሰድ ዛሬ ኮሊሲየምን በማየት አብረን እንጀምራለን። ዛሬ ይዤ የቀረብኩት በኪነ ህንፃው ጥበብ ወደር ያልተገኘለት ሰው ከአውሬነት ወደ ስልጣኔ የተሸጋገረበት ታላቅ አምፊቲያትር ነው። በምድራችን እጅግ ከሚደነቁ የስልጣኔ ምልክቶች አንዱ ኮሊሲየም የተባለው ግልጽ የቲያትር ቅጽር ነው። ይህ የኪነ ህንፃ የታሪክ፣ የሃይማኖት፣ የጭካኔ፣ የስልጣኔ ሐውልት ይህንን ስንጎበኝ
ከ2000 ዓመታት በፊት የነበሩ ሮማውያንን እና አሁን ካለነው ኢትዮጵያውያን ጋር ስናነጻጽር ምን እንመስላለን? የሮማውያን አምባገነን ነገስታት ዘመን ምን ይመስላል? ከነርሱ የጥበብ መንገድ ምን እንማራለን? በሚሉ አበይት ጉዳዮች ላይ ራሳችንን እንፈትሻለን። አንድ ህዝብ ራሱን መፈተሽ አለበት። ምን ያህል ወደ ኋላ ቀርቻለሁኝ፣ ምን ያህል ተቀድሜያለሁ ብሎ ማለት ነው። ኮሊሲየም በመባል የሚታወቀው የፍላቪያን አምፊቲያትር በጥንታዊ ዓለም ካሉት እጅግ አስደናቂ ኪነ ህንፃዎች ቅርሶች አንዱ ሆኖ በሮም አደባባይ ቆሟል። በነገራችን ላይ ይህ አምፊቲያትር የሚገኘው በጣሊያን ዋና ከተማ በሮም ነው። በአንደኛው መቶ ክፍለ ዘመን የተገኘው ይህ የግንብ ቅጽር በዋነኛነት በአሁኑ ጊዜ የምህንድስና ሰዎች ታላላቅ ህንፃዎችን የሚሰሩበትን የኮንክሪት ስራ ጥበብ፣ የካስቲንግ ጥበብ ለመጀመሪያ ጊዜ ያስተዋወቀ ነው ብንል እንችላለን። ምክንያቱም ከዛ በፊት ቢኖርም እንኳን በተደራጀ መልክ ኮሊሲየም ላይ ነው ትልቅ ስራ የተሰራበት። የሮማውያን ጥበብን በግንባታና በንድፍ ስራ የነበራቸውን ታላቅ ኪሎትም ያሳየ ነው። በአዳዲስ ቅስቶች ጥበብ ግምጃ ቤቶች በተለይም በ10 ሺዎች የሚቆጠሩ ተመልካቾችን የሚይዝ ግዙፍ መዋቅር ለመፍጠር መቻላቸው ዓለምን አስደምሟል። በኮሊሲየም ውስጥ ያሉ ውስብስብ ዋሻዎች፣ የመተላለፊያ መንገዶች እና የመቀመጫ ዝግጅቶች የላቀ ምህንድስና እና የአሰራር ቅንብር እንዴት እንደተፈላሰፉበት የሚገልጽ ትንግርት ነው። ሰዎቹ በጥንቃቄ በማስተዋልና ከፍተኛ የምህንድስና ዕውቀት እንዳከናወኑት ይተርካል። በኮሊሲየም ቅስቶችና ሞላላ ቅርጾችን የመስራት ጥበብ ከዛ በኋላ ለተገነቡ ስታዲየሞችና በሌሎች ትላልቅ ህንፃዎች ዲዛይን ላይ ተጽዕኖ አሳድሯል። ኮሊሲየም 48 ሜትር ርዝመት በግምት ባለ 15 ፎቅ ወይም ኒውዮርክ ያለውን የሊበርቲ ሐውልትን ያክላል ተብሎ ይገመታል። 189 ሜትር ርዝመት፣ 156 ሜትር ስፋት አለው። የውስጠኛው ወለል ወይም ሜዳ 83 ሜትር ርዝመትና 48 ሜትር ስፋት አለው። 3.5 ሚሊዮን ኪዩቢክ ጫማ መጠን ያለው የእብነ በረድ ድንጋይና እንጨት በጥንቃቄ የተገነባ ታላቅ አምፊቲያትር ነው። ከ50 ሺህ እስከ 80 ሺህ የሚገመት ሰው የመያዝ አቅም አለው። ይህ አደባባይ የዱር አራዊቶች እንደ አውሬ የሚያስፈሩ እንደ አውሬም የሚያስቡ ሰዎች፣ ወንጀለኛ እስረኞችና ባሮች፣ በጦርነት የተማረኩ እስረኞች፣ ምስኪኖች የሚፋሉበት የደም ስፖርት ቦታ ነው። በነገራችን ላይ ስፖርት በሁለት ይከፈላል። የደም ስፖርት የሚባሉ አሉ። የሰው ልጅ የሚጎዳበት የሚደበደብበት ማለት ነው። ይህ አምፊቲያትር በደም የሚደረጉ ስፖርቶች የሚዘወተሩበት ቦታ ነው። ኮሊሲየም የተከበበው በሉዶስ ማግኒየስ የግላዲያተሮች ትምህርት ቤት፣ ማታ ሳድነስ የተባለ የቆሰሉ ግላዲያተርስ ማግለያ፣ አርች ኦፍ ኮንስታንቲን እና ቴምፕል ኦፍ ቬነስ ኤንድ ሮማ ትልቁ የጣዖት ቤተ መቅደስ ተከቧል። የተጀመረው በ72 ዓመተ ምህረት ሲሆን በ80 ዓመተ ምህረት ተጠናቀቀ። ለአፈጻጸም 2 ዓመታት ፈጀና በአጠቃላይ በ82 ዓመተ ምህረት ተመረቀ። በአጠቃላይ 10 ዓመት ፈጀ ማለት ነው። የኮሊሲየም ቅጥር የተቀጠረው በፍርግርግ አጥር አይደለም፣ በረቂቅ ጥበብ በተገነባ የድንጋይ የእብነ በረድና ኮንክሪት ግንብ እንጂ። በሮም የሚገኘው ኮሊሲየም በዋናነት በሮማ ኢምፓየር ለህዝብ ቲያትር እና መዝናኛ ይውል ዘንድ ተሰራ። እነዚህ የግላዲያተር ውጊያዎች፣ የዱር እንስሳት አደን፣ ህዝባዊ ውጊያና
የባህር ኃይል ጦርነቶችን የሚጨምር ነበር። ኮሊሲየም እነዚህን ዝግጅቶች ለ400 ዓመታት ያህል አስተናግዷል። በዚህ ፍልሚያ የሚካፈሉት ግላዲያተሮች አራዊቶች ነበሩ። ነገር ግን የተማረኩ ወታደሮች፣ እስረኞች፣ ባሮች የዚህ ፍልሚያም አካላት መሆናቸው አልቀረም። እነዚህ ለአንበሳ እየተጣሉ ወይም ለአራዊት እየተጣሉ ነበር የሚሞቱት። እነዚህ ጦርነቶች ለሞት ሊዳርጉ ይችላሉ። በዛ ዘመን ግን ይህ ሁሉ አያሰቅቅም ነበር። የሰው ልጅ ሕይወት እንኳን ያኔ አሁንም ብዙ ከግምት የሚገባ አይደለም። ይልቁንም ጀግንነትን፣ ኪሎትንና ሁከትን የሚያሳዩ የሕዝብ ትዕይንቶች ተብለው ይመጻደቁ ነበር። በነገራችን ላይ በሰው ልጅ ታሪክ ውስጥ ነገስታት የአንድ ሀገርን ሕዝብ እንደ ግል ንብረታቸው ሊያንጋጉት፣ ሊነዱት፣ ሊፈጁት የቻሉበት ዘመን በስታዲየም ሰውንና እንስሳትን ያታገሉበት፣ ስልጣኔን ለዚህ ጭካኔ ያዋሉበት ታሪክ የተፈጸመው በዚህ ዘመን ነበር። እንግዲህ ይሄ የሮማውያን ስልጣኔ የሚባለው ትንሽ የተሻለ ነው። ከዛ በፊት የነበረው ደግሞ ባርባሪክ የሚባል ነበር ማለት ነው። እኛስ ከ2000 ዓመታት በፊት ካሉት ግላዲያተር በምን እንለያለን? አሁን ጥያቄው ይሄ ነው። ከዛም በከፋ ሁኔታ ሀገር ለሀገር፣ ጎሳ ለጎሳ፣ ነገድ ለነገድ ፖለቲከኞች ሲያፋጁ በፈቃደኝነት እየተናነቅን እናልቅ የለምን? ምን ልዩነት አለን? አሁንስ ዓለም ከቦን ይስቃል፣ ሻምፓኝ ይራጫል። እነዚህን እንስሶች ተዋቸው፣ መተላለቅ ልምዳቸው ነው እያለን አይመስላችሁም? አንበሶችና ክፉ አውሬዎች ይበልጥ ተናካሽ እንዲሆኑ ይሰለጥናሉ። እንግዳ ክፉ ፍጥረታት ከዓለም ዙሪያ እየተመረጡ ወደ ሮም ይመጡና እርስ በእርስ እንዲጣሉ ወይም ሰውን እንዲበሉ ተደርገው በግላዲያተሮች ወይም በእንስሳት አሰልጣኞች ልዩ ትምህርት ይሰጣቸዋል። እንስሳት ብቻ አይደሉም፣ በአካል ብቃታቸው የታወቁ፣ በጦረኝነት፣ በክፋታቸው፣ በጨካኝነታቸው የተመረጡ የሰው መልክ ያላቸው አውሬዎችንም እርስ በርስ ያፋጇቸዋል። ብዙ ቁጥር ያላቸውን ሰዎች ቡድን ለይተው እንዲዋጉ ያደርጋሉ። ስታዲየሙን የከበበው ሕዝብ ይስቃል፣ ይጮሃል፣ ይበላል፣ ይጠጣል፣ ይዝናናል። የሰው ደም እንደ ጎርፍ ሲፈስ፣ ሰዎች በእንስሶች እየተዘነጣጠሉ ሲሰቃዩ፣ የሮማ ነገስታት ብርጭቆ ይንቀጫቀጫል። እንዲህ አይነቱ አውሬነት የዘለቀው ለ400 ዓመት ነበር። ከዛ በኋላም ጭካኔው በተለየ መልክ ቀጠለ እንጂ አቆመ ማለት አይቻልም። ይልቁንም በዚህ ዘመን ታላቋ አምፊቲያትር ኮሊሲየም አፍሪካ ኢትዮጵያ አይደለችም? ሁላችሁም ይህንን በህሊናችሁ ያዙት። አሁን ያለውበት ቦታ በአብዛኛው በጥሩ ሁኔታ ይሄንን የስታዲየሙን ትዕይንት ለማየት የሚያመች ቦታ ነው። ክርስቲያኖች እዚህ ቦታ ላይ ይጨፈጨፉ ነበር። ክርስቲያኖች ብቻ አይደሉም፣ እንግዲህ በወንጀለኞች የተባሉ በአጠቃላይ እዚህ ውስጥ ቅጣታቸው ከአራዊት ጋር መታገል ነበር። በተለይ አንበሳ ከነሱ ጋር ሊታገል ይደረግ ነበር። እንግዲህ ቅዱሳን ይህንን ከአንበሳ ጋር የሚደረገው ትግል የጭካኔ ነገር ሁሉ እግዚአብሔርን በማመስገን በጸጋ ይቀበሉታል። በጠላቶቻቸው ላይ ፈጽሞ በነገስታቱ ላይ በሚስቁት ሰዎችም ላይ ምንም ጥላቻ የላቸውም ነበር። ይህንን ስታዲየም ሙሉ የሞላ ህዝብ እየሳቀ በክርስቲያኖች ላይ እያሾፈ በኋላ መጨረሻ ላይ ግን ይህን ስታዲየም ሙሉ እንደውም ሮማ አሁን የምታዩት በአጠቃላይ በቤተክርስቲያን እንዲሞላ አድርገዋል። ይህ የሮማ አምፊቲያትር ሰቆቃ ለክርስቲያኖችም
አልቀረላቸውም። በዘመኑ አላውያን ይባሉ የነበሩ ነገስታት ፊት በመቆም ፈጣሪያችንን አንክድም፣ ለጣዖት አንሰግድም በማለታቸው ኢየሱስ ክርስቶስ እግዚአብሔር ነው፣ ሌላ አምላክ አናውቅም በማለታቸው ብቻ ሰማዕታት በዚህ ስታዲየም ውስጥ ከአናብስት ጋር እየታገሉ ገድል ተጋድለዋል። በዚህ ሁኔታ ሰማዕት መሆኑ በሰፊ የሚነገርለት ቅዱስ አግናጢዮስ ምጡ ለአንበሳ ነው። ሊቁ ቅዱስ ኤፍሬም በእውነት ሰማዕታት የዚችን ዓለም ጣዕም ናቁ፣ ደማቸውንም ስለ እግዚአብሔር ብለው አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ የሚለውን በእውነት ይፈጽሙ የነበሩት እነዚህ ቅዱሳን ናቸው። ይሄ ምንባብ የሚገኘው በውዳሴ ማርያም የሐሙስ ንባብ ላይ ነው። በዚህ አጋጣሚ ስለዚህ ሰማዕት ገድል በጥቂቱ ተናግሬ ልለፍ። እንደ ቤተ ክርስቲያን ትውፊት ቅዱስ አግናጢዮስ ጌታችን ደቀ መዛሙርቱን ስለ ትሕትና ለማስተማር በመካከላቸው ያቆመው ሕፃን ነው ይባላል። የተወለደውበት ዘመን ከ30 እስከ 35 ዓመተ ምህረት ሲሆን ደቀ መዛሙርቱ መካከል በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው የሚል ክርክር በተነሳ ጊዜ ጌታ ሕፃኑን ቅዱስ አግናጢዮስን አቅፎ በመሳም ተመልሳችሁ ከየዋሃት ጠባያዊ ደርሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማይ አትገቡ አላቸው። ሕፃኑንም ጠርቶ በመካከላቸው አቆሙ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማይ ከቶ አትገቡ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 2 እስከ 5። ሰማይና ምድርን ፈጥረው በተሸከሙ እጆች ሕዝብና አሕዛብን ለማዳን ግራ ቀኝ በተዘረጉ ቅዱሳት ክንዶች መታቀፍ ምንኛ መቀደስ ነው። ቅዱስ አግናጢዮስ ጌታችን በመንግሥተ ሰማይ ከሁሉ የሚበልጥ ሕፃን ብሎ እንደ መሰከረለት እንደዚሁም እንደ ምሳሌ ሆኖ እስከ መጨረሻ ሕይወቱ በየዋህ ጠባያዊ የኖረ ጌታ አቅፎ እንደተሸከመው እርሱም ጌታውን በልቦና የተሸከመ ቅዱስ አባት ነው። ስለዚህም ቅዱስ አግናጢዮስ ራሱን በተደጋጋሚ ቴዎፎሮስ እግዚአብሔርን በልቦናው የተሸከመ ለባሴ እግዚአብሔር፣ ክርስቶፎሮስ ክርስቶስን በልቦና የተሸከመ ለባሴ ክርስቶስ እያለ ይጠራ ነበር። በጣም ደስ የሚሰኝበትም ስሙ ይኸው ነበር። ለዚህም ነው በመጨረሻ ለተራቡ አናብስት ተጥሎ ሰማዕትነቱን በፈጸመበት ሰዓት አናብስት ሌላውን አካሉን በመላ ሲበሉ ልቡን መርጠው የተዉት። ቅዱስ አግናጢዮስ የዮሐንስ ወንጌላዊ ደቀ መዝሙር ሲሆን በአንጾኪያ ቤተክርስቲያን የቅዱስ ጴጥሮስ ሶስተኛ ሆኖ በራሱ በቅዱስ ዮሐንስ በ70 ዓመተ ምህረት ጵጵስና ተሾሟል። የሾመው ቅዱስ ጳውሎስ ነው የሚሉም አሉ። ያም ሆነ ይህ ሐዋርያትን አህለው ሐዋርያትን መስለው ከተነሱ ወንጌልን ከሐዋርያት በቀጥታ ተቀብለው በቃልም በተግባርም ለዓለም ከመሰከሩ ሐዋርያነ አበው አንዱ ይህ ቅዱስ ነው። በወቅቱ የሮማ ንጉሥ በንጉሥ ትሪያዳን ትእዛዝ ለተራቡ አናብስት ተሰጥቶ ሰማዕት እስከ መሆን ድረስ በአንጾኪያ መንበር ለ40 ዓመታት ያበራ ሐዋርያ ነው። የከበረ ቅዱስ አግናጢዮስ በአንጾኪያ ብቻ ሳይሆን በወቅቱ በነበሩ በሌሎች አብያተ ክርስቲያናት ዘንድ እጅግ ተወዳጅ አባት ነበር። ቅዱስ ያሬድ ቅዱስ 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 የሚለውን የመላእክትን ዝማሬ ከመላእክት ከተማ ተምሮ ለኢትዮጵያ ቤተክርስቲያን የምስጋና ሥርዓት መሰረት እንዳደረገ ሁሉ ቅዱስ አግናጢዮስም ቅዱስ 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 የሚለውን የመላእክትን ምስጋና በራእይ ያየና የአንጾኪያ ቤተክርስቲያንም በዚሁ መልክ እንድታመሰግን መሰረት ያበጀ ነው። በረከቱ ከሁላችን ጋር ይሁን።
የቅዱሳን ገድል እንግዲህ ሁሉን ነገር ያስረሳል። በእውነት ወደ ቀደመ ነገራችን ግን እንመለስ። ቭላፊያን በ69 ዓመተ ምህረት የሮም ንጉሠ ነገሥት ከሆነ በኋላ የተጀመረው ይህ ግዙፍ ፕሮጀክት ልጆቹን ቲቶንና የኢትዮጵያ ቤተክርስቲያን እንደምትጠራው ጥጦስ፣ ሁለተኛ ደግሞ ድምጥያኖስ የሚባለው ሁለተኛው ልጅ ማለት ነው፣ ወይም በፈረንጆቹ ዶሚቲያን ያካተተው የፍላቪያን ስርወ መንግስት በእሳት ቸነፈርና የእርስ በርስ ጦርነት የተጎዳውን ሮምን ለመመለስ ሰፊ ጥረት የተደረገበት ቅርስ ነው። በፍላቪያን ስርወ መንግስት የ27 ዓመታት የግዛት ዘመን በከተማው ውስጥ ያሉ ሕንፃዎችን፣ ሐውልቶችንና የጣዖታት ማምለኪያዎችን አድሷል። በ70 ዓመተ ምህረት ፍላቪያን ወይም ጥጦስ በመጀመሪያ የአይሁድ ሮምን ጦርነት ባካሄደ ወቅት ሮማውያን ኢየሩሳሌምን ከበው ባገኙት ምርኮ በገንዘብ የተደገፈውን አዲሱን አምፊቲያትር በከተማው ውስጥ እንዲገነባ አዘዘ። በነገራችን ላይ ስለ ጥጦስ ወደ ኢየሩሳሌም መዝመትና ከአይሁድ ጋር መዋጋት በማቴዎስ ወንጌል ምዕራፍ 24 ቁጥር 2 ያለው ምንባብ አባቶቻችን በተረጎሙት እንዲህ ይነበባል። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ብሎ ጌታ እንደተናገረው በወንጌል አንድምታ አባቶቻችን እንደተረጎሙት ሐዋርያት የቤተ መቅደሱን ውበትና የተሰራበትን ጥበብ አይተው የጠዋት ፀሐይ ሲያርፍበት ሲያንጸባርቅ አይተው ስለ ቤተ መቅደሱ ውበት አሰራር ምን ትላለህ ቢሉት ይህ ይደንቃቸዋልን? የማይፈርስ ሆኖ ድንጋይ በድንጋይ ላይ አይቀርም ብሎ እንዳይቀር እንደሚፈርስ እውነት እንደነገራቸው ሁሉ አይሁድ ከሮም የቅኝ ግዛት ነፃ ለመውጣት ከ66 ዓመተ ምህረት እስከ 135 ዓመተ ምህረት ጦርነት አካሂደዋል። በጌታችን ትንቢት መሰረት በ70 ዓመተ ምህረት አይሁድ ተሸንፈው የጥጦስ ሰራዊት ኢየሩሳሌም ገብቶ ሲዘርፍ ከወታደሮቹ አንዱ ቤተ መቅደሱ የተሰራበትን ድንጋይ ቢፈነቅል አንድ ድስት ሙሉ ወርቅ አገኘ። ይህ ከሆነማ ቤተ መቅደሱን ብናፈርሰው ብዙ ወርቅ እናገኛለን ብለው ሙሉውን ቤተ መቅደስ አፈራርሰውታል። ይህንን ታሪክ ከአንድምታው አንብቤ ዳግም በሮማውያን ጎን በኮሊሲየሙ ታሪክ ላይ ዳግም አገኘሁት። ይኸውም ጥጦስ ይህንን ታላቅ አምፊቲያትር የሰራው በአይሁድ ሮም ጦርነት በተገኘ የምርኮ ገንዘብ ነው። ይህ ማለት የአይሁድ ቤተ መቅደስ ፍርስራሽ ኮሊሲየምን ሰራ ማለት ነው። ስለዚህ የኢየሩሳሌም ውድቀት የሮም ትንሣኤ ነበር። በዚህ የግላዲያተሮች ፍልሚያም በጦርነቱ የተማረኩ አይሁድ መኖራቸው አይጠረጠሩም። ወደ ዋናው ታሪክ ስናመራ ከ10 ዓመታት በኋላ ዕድሜ ጻም ያገኘው ኮሊሲየም የከተማዋን ትንሣኤ የሚያሳይ አስደናቂ የፖለቲካ ምልክት ሆኖ አገልግሏል። በዛ ዘመን የነበረው የሮም ግዛት ከትንሽ የጣሊያን ከተማ ግዛት ተነስቶ በሜዲትራኒያን ባህር ዙሪያ ያለውን ሰፊ ግዛት ለመቆጣጠር የበቃ ታላቅ ኢምፓየር ነበር። ከ27 ዓመተ ምህረት እስከ 284 ዓመተ ምህረት ከፍ ይበልም ከ284 ዓመተ ምህረት እስከ 476 ዓመተ ምህረት የደረሰ ትልቅ ኢምፓየር ነው። ግዛቱ በመጨረሻ በምዕራብና በምስራቅ ለግማሽ ተከፈለ። የምዕራቡ የሮም ግዛት በ476 ዓመተ ምህረት ወድቋል። የምስራቅ ሮምን ወይ የበዘንታይን ግዛት ግን ለሌላ 1000 ዓመት ቀጥሏል። ስለዚህም በዛ ዘመን የነበረው የሮማ ግዛት የዘንዶን እንግሊዝን፣ ፓለስቲኒያንን፣ ግሪክን፣ ኮንስታንቲኖፕልን፣ ግብፅን ጨምሮ 3 የአፍሪካ ሀገራትን የሚያጠቃልል ነበር ማለት ነው። በዛ ዘመን ልዕለ ኃያሏ ሮማ ክብሯን የሚገልጽ ሐውልት ማቆሟ ቢያንስ እንጂ አይበልጥም።
ሮም ከዛ በፊት የነበረው እብዱ ንጉሥ ኔሮ ያቃጠላት ገመምተኛ ሀገር መሆኗንም ልብ ይሏል። በኒሮ የቀድሞ ቤተ መንግስት ቦታ ላይ ኮንስታንቲኖፕል መገንባቱ የስልጣን ለውጥና የሮማን መንግስት ዳግም መመለስን ያመለክታል። እንደውም የስልጣን ብቻ ሳይሆን የኢምፓየር ለውጥም ሆኗል ማለት ነው። የሮማን ግዛት ታላቅነትንና ስልጣንን ዳግም ማበብ ያበስርልናል። እንደሚታወቀው ኔሮ ሮምን በአስተዳደር አጎሳቁሎ አቃጥሎ የተወገደ ንጉሥ ነበር። እሱን የተካው የፍላቪያን ስርወ መንግስት ሮምን ከጉስቁልና አውጥቷታል ለማለት አዳዲስ ግንባታዎች ተገነቡ። ነፃ አውጪ ነን ለማለት ዜጎች እንዲዝናኑ በጨቋኛቸው ኒሮ ቤተ መንግስት ላይ ኮሊሲየም ተገንብቷል። ስለዚህ ከኒሮ ቀጥሎ የነገሰው ፍላቪያን እና ልጆቹ ኒሮን በከተማይቱ ላይ ያስቀመጠውን አሻራ ለመደምሰስ ምልክቱንም ለማጥፋት በምትኩም የራሳቸውን ስኬት ለማጉላት የተወጠነ ትልቅ ፕሮግራም አካል ሆኖ የተገነባ ነው። ተመልከቱ፣ ስታዲየሙ ይህን ይመስላል። ጢጦስ በ82 ዓመተ ምህረት ይህንን ታላቅ አምፊቲያትር ሲያስመርቅ የግላዲያተር ፍልሚያና የአራዊት ሰራዊት ጦርነት በማሳየት ከመቶ የሚበልጡ ጨዋታዎችን ባሳየበት ታላቅ በዓል ነው ኮሊሲየምን ያስመረቀው። ይህ ታላቅ አምፊቲያትር እስከዚህ ዘመን ድረስ በግዙፍነቱና በረቂቅ ዲዛይኑ በፈጠራው ተወዳዳሪ አላገኘም ይባላል። ኮሊሲየም እንዲሁም አምፊቲያትር በመባል የሚታወቀው ከጥንት ጀምሮ ለመዝናኛና ለትዕይንት የሚያገለግል ሐውልታዊ መዋቅር በሰው ልጅ የተገነባ ነው ብሎ ለማመን ያስቸግራል። ይህ የስታዲየም መልክ ያለው ትዕይንት ሲገነባ ያለ ምክንያት አይደለም። መዋቅሩ ኃይልን፣ ታላቅነትና የሰውን መንፈስ መከራንም ሆነ ማንኛውንም አደጋ የመቋቋም ችሎታ እንዲያንጸባርቅ ተደርጎ ነው። ኮሊሲየም በመሰረቱ የሰው ልጅ ስኬትን፣ ጽናትና ዘላለማዊ የክብር ፍላጎትን ያመለክታል። ክብ ቅርጹ አንድነትን፣ ቀጣይነትንና የሕይወትን ዑደት ተፈጥሮን ራሱ ይወክላል። በግንባታ ጥበቡም የሰው ልጅ ስልጣኔ፣ የቴክኖሎጂ እድገት እና የኪነ ህንፃ ጥበብ ማሳያ ነው። ከዚህ ዘመን ድረስ ያለውን ጥበብ ለመፍጠር የቀድሞውን ጥበብና የአሁኑን ጥበብ ያገናኘ ነው ተብሎ ይነገርለታል። የሮም ኮሊሲየም ለሰው ልጅ ያበረከተው ቀዳሚ አስተዋጽኦ የሮማውያን ምህንድስና፣ አርኪቴክቸርና መዝናኛና ትዕይንታዊ የስፖርት፣ የሰርከስ እንደዚሁም አሰቃቂም ቢሆን የሰው ልጅ አይበገሬነት ማሳያ ነው። ምንም እንኳን አመጽና የደም መፋሰስ ቦታ ቢሆን የአንድ ከተማ ነዋሪዎች በአንድነት የሚስቁበት፣ የሚነጋገሩበት ሰፊ እድል ያለበትም ነው። በአሁኑ ጊዜ በዓለማችን ቁጥር 1 የሆነውን ስፖርት የእግር ኳስ፣ ቮሊቦል፣ ባስኬትቦል፣ ራግቢ፣ አሜሪካን ፉትቦል ጨዋታዎችን ጅማሬ ኮሊሲየም ነው ማለት ይቻላል። እዚህ ትልልቆቹ ማማዎች ላይ ቁጭ ብለው ነው ከአንበሳ ጋር ሰዎች ሲታገሉ ወይም ደግሞ ሌሎች ስፖርቶችን ያዩ የነበረው ማለት ነው። በዛ ጊዜ ይሄንን አይነት የስፖርት አይነት አሁን እኛ ቦክስ እንደምንለው፣ ትግል እንደምንለው እንደሱ አይነት ስፖርቶች ነበሩ። እነዛ ግን በጣም ጨካኝ የነበሩ ናቸው። ያሁኑ እኔ ቦክስ በእውነት ከስፖርት መቆጠር አለበት ብዬ አልገምትም። በጣም የሰው ልጅ ሲደበደብ ማየት በጣም አስቀያሚ ነው። ከነዚህ የተወሰደ ነው። አሁን ይሄ ትራዲሽን ነው እስከዚህ ዘመን ጊዜ ድረስ አንዳንድ በድብድብ ላይ፣ በትግል ላይ በምናምን ያተኮሩ ስፖርቶች እንዲኖሩ ያደረገው። ስፖርት እንደ ታላቅ ኢንዱስትሪ ትኬት ተቆርጦለት በስልጣን በመደብ ቦት የሚያዝበት ግን አንድን ትዕይንት ከንጉሱ እስከ ተራ ዜጎች በአንድነት ታድመው የሚመለከቱበት የሀገር ጉባኤ ነበር። ኮሊሲየም
ለሁሉም ዜጎች ተደራሽ የሆነ ቦታ ነበር። ምንም እንኳን መቀመጫው በማህበራዊ መደብ የተከፋፈለም ቢሆን፣ ስለዚህም የዜግነት ኩራትና የማህበረሰብ ስሜትን የመጋራትን ሁኔታ አሳይቷል። የአንድነትን መንፈስ ፈጥሯል። አዎ ተመልከቱት። ይሄ እንግዲህ ያን ጊዜ የነበሩት ሰዎች እና እኛ የማንመጣጠን መሆናችን፣ እነሱ በስፖርት ብቃት በጣም ሂውጅ እንደነበሩና ይሄን ያሳያል። አሁንም እዚህ ጣሊያን አካባቢ ያሉ ሰዎች በጣም ረጃጅም ናቸው። ሌላው ስታዲየም ውስጥ በጣም ሀብታሞቹ ነገስታቱ እታች ነው የሚቀመጡት። አሁን እንደ ዘንድሮ ቲያትር ቤት እንደሚታየው ማለት ነው። ኮሊሲየም ለምን ተገነባ? ለነገስታቱ ምን ጥቅም ሰጥቷል ለሚለው ጥያቄ በዋናነት በጊዜው የነበረው የሮም ሕዝብ በጦርነት ባህል የተለከፈ ነበር። ሰውን መግደል ሌላው ቀርቶ ከመንግስት ወታደሮች ጋር መፋለምን እንደ ጀብድ የሚወስድ፣ ካለ ምክንያት የሚዋጋ የሚቆጣ፣ ካለ ምክንያት የሰውን ሕይወት የሚያጠፋ በአመጽ የተሞላ ሕዝብ ነበር። አመጽና ጭካኔ፣ ዘረፋ የተንሰራፋበት ዓለም ነበር። መንግስታት ሕዝባቸውን አነሳስተው አህጉር አቋርጠው ደም አፋሳሽ ውጊያ ያካሄዱ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ የባርቤሪክ የግፈኞችን ጠባይ በወንጌል እስኪያርቅ ድረስ የኃይለኞችን ኃይል ለመግታት ኮሊሲየም ታላቅ አስተዋጽኦ ነበረው። የሕዝቡን የጸብ ናፍቆት ማስታገሻ አደባባይ ነበረ። ሰው ከሰው ጋር ሲፋለም፣ ሜዳው በሰው ደም ሲጨቀይ እያየ የሚጮህ መንጋ የተመሰገበት ቦታ። ከፈለጋችሁ ኮሊሲየም በታሪክ መንኮራኩር ወደ ኋላ መሄድ እና ማየት ትችላላችሁ። ፖለቲከኞቹ ለአገዛዝ እንዲያመቻቸው በሰው ደም የሚጫወተውን ሕዝባቸውን በግላዲያተር ውድድር፣ በእንስሳት አደንና በሌሎችም ሕዝባዊ ትዕይንቶች በአንድ ትልቅ ስታዲየም እያገዳደሉ ያስደስቱት ነበር። ይህ ልምድ በዚህ ዘመንም ይታያል። በኑሮ ጫና ወይም በአስተዳደር ችግር ሕዝብ በመንግስት ላይ ሲነሳሳ በቴሌቪዥን የነ ማንቸስተርን የሌሎችንም የአውሮፓ ጨዋታዎች እንደሚያሳዩት ማለት ነው። እነዚህ ክስተቶች ሕዝቡን ለማዘናጋት፣ ለማደንዘዝና የሮምን መንግስት ኃይል ለማጠንከር እንደ መንገድ ሆነው አገልግለዋል። ሌላው ሮማውያን በአጠቃላይ ወደ አካል ብቃት፣ የጉልበት ስራ፣ ጥበብ ያተኩሩ ነበር። ጸረ ምሁራዊ ሆነው ትርኪ ምርኪ ቀልድ የበለጠ ያዝናናቸው ነበር። ይሄ መገዳደሉ፣ መታገሉ፣ እነዚህ ሁሉ ያስቋቸው ነበር። ይህ የመዝናኛ ልምዳቸው ውስጥ በግልጽ ይታያል። ከግላዲያተር ጨዋታዎችና የሰረገላ እሽቅድድም በተጨማሪ እንደ ግሪኮች በቲያትርም ይዝናኑ ነበር። ነገር ግን ለቀልድ ዘውግ የተለየ ምርጫ ነበራቸው። ትዕይንቶቹ በተራ ቀልዶችና በወሲብ ቀልዶች የተሞሉ ነበሩ። ይልቁንም ይበልጥ ከግሪኮች በተቃራኒ በጥበባዊ ሰዋስው የተሞሉ፣ በፍልስፍና የተቃኙ ተውኔቶች አልነበሩም። ጸረ ምሁራዊነቱን የሚያሳዩ ተውኔቶች ይበረክቱበት ነበር። ለነገሩ ሲንቃን የመሳሰሉ ታዋቂ ፈላስፎች ቢኖሯቸውም እንኳን ተውኔት የሚጽፉት ሕዝቡን በተራ አስተሳሰብ ላይ እንዲያተኩር አድርገውት ነበር። ይህም ሆን ተብሎ ሊሆን ይችላል። ከዛ በበለጠ በዕደ ጥበብ፣ በስነ ጥበብ ላይ ታላቅ ዕውቀት አዳብረው ነበር። ሮማውያን ከከፍተኛ ባህልና አስተሳሰብ ይልቅ ተግባራዊ ዕውቀትን ከፍ አድርገው ይመለከቱ ነበር። ተፈጥሮ ወይም ለሕይወት ዓላማ ብዙ ጊዜ ደንታ አልነበራቸውም። ነገር ግን የተሻሉ መንገዶችን፣ ድልድዮችንና የውሃ ማስተላለፊያዎችን ወይም በመሬት ውስጥ የሚሄዱ የውሃ ማስተላለፊያዎችን፣ ታላላቅ ሕንፃዎችን፣ ታላላቅ መርከቦችን፣ አስፈሪ የጦር መሳሪያዎችን እንዴት መስራት እንደሚቻል
ድብቅ ዕውቀትን ያስሱ ነበር። በመጨረሻው ይህ አንፊቲያትር የተሰራበት ጥበብ ጥንካሬ ምን ይመስላል? ከየትኛው ሀገር የተቀዳ ነው? በሚል ሐሳብ ላይ ጥቂት እንልና እናጠቃልላለን። ይህ አንፊቲያትር መሰረቱ እጅግ ጽኑ ነው። የመሰረቱ ግንብ 12 ሜትር ውፍረት ያለው ኮንክሪት ነው። ከላይ ያለው ፎቅ በ3 ፍሎሮች ይከፈላል። ይህም ከጥንታዊ ግሪክ በተቀዱ የህንፃ ጥበቦች ነው። የመጀመሪያው አርች ቅስት ዶሪክ ይባላል። የግሪክ ዶሪክ ቅስት ማለት ነው። የዶሪክ ስርዓት የጥንታዊ ግሪክ አርኪቴክቸር በተለይም በቤተ መቅደሶች ውስጥ በቅስቶች በአምዶችና በኪነ ህንፃዎች ላይ የሚታዩ በኮርኒሶች ላይ የሚታዩ ቅስት አይነቶች ናቸው ማለት ነው። ልክ እንደምታዩት። ሁለተኛው አዮኒክ የግሪክ አዮኒክ ቀጠን ያሉ የተጠመዛዘዙ አምዶችና በልዩ ጠርዝ የተገነቡ የተሰሩ ናቸው። ብዙውን ጊዜ ከዶሪክ የበለጠ ውበት አላቸው። የአዮኒክ ቅደም ተከተል በተለምዶ በቤተ መቅደሶች በህዝባዊ ህንፃዎች እና የውስጥና የውጭ ዲዛይን ክፍሎች ውስጥ የጥራትን ስሜት በሚፈጥር ሁኔታ ጥቅም ላይ ይውላሉ። ሌላው ኮሪንቲያን የተባለው ነው። በጣም ረቂቅ በጥልቅ እንደ ስዕል የሚሰራ ነው። የቆሮንቶስ አርች ስርዓት በግሪክ አርኪቴክቸር ተለይቶ የሚታወቀው በቀጭኑና በተንቆጠቆጡ አምዶች በተፈለፈሉ ቅርጾች የተዋቡ በመሆናቸው ነው። ብዙውን ጊዜ የአካንቱስ ቅጠሎች ሐመልማል ተሰርቶ ይፈለፈልባቸዋል። ተመልከቱት። ይሄንን የአካንቱስ ቅጠል ነው። የሱን ቅርጽ ተከትሎ ነው ይህ አርች የተሰራው ማለት ነው። እንግዲህ ከተፈጥሮም እንደዚህ የግንባታን ዲዛይን መውሰድ እንችላለን ማለት ነው። ከሶስቱ ክላሲካል ግሪክ የኪነ ህንፃ ስራዎች በጣም ያጌጠ ነው። የቆሮንቶስ ስርዓት በሮማውያን የተወደደ ነበር። የበለጠ አዳብረውት ታዋቂ አድርገውታል። በሶስቱ ፎቆች ላይ ሐውልቶች አሉ። እነዚህ የሮማውያንን ተረታ ተረት አማልክትና ታዋቂ ግለሰቦችን ያካተቱ ናቸው። አንፊቲያትሩ 80 መግቢያ በሮች አሉት። 76 የህዝብ መግቢያዎች ሲኖሩ 4ቱ ታላላቅ ሰዎች የሚገቡበት ነው። ፖሊቪኒያር የተባለው በደቡብ በኩል ያለው የንጉሱ መግቢያና መቀመጫ ነው። ከንጉሱ በትይዩ በሰሜን የጣዖት ካህናትን ጨምሮ ከፍተኛ ባለስልጣናት የሚቀመጡበት ሲሆን 2 የውስጥ በሮች ከፍልሚያው ሜዳ ጋር ይገናኛሉ። በምስራቅ በኩል የውስጡ በር ከሞት የተረፉ ሰዎች ከሜዳው ስለሚወጡ የህይወት በር ተብሎ ይጠራል። በደቡብ መግቢያ ወደ ሜዳው የሚያስገባው ደግሞ የሞት በር ይሉታል። በፍልሚያው የሚሞቱትን የሚያገሉበት ነው። 3ቱ ፎቆች ላይ የመጀመሪያው ላይ ሀብታሞች፣ የላይኛው ለተራ ህዝብ፣ መሃሉ ግን ንጉሱን ጨምሮ ለባለስልጣናትና እጅግ ለከበሩ ሰዎች ተለይቷል። የሚደንቀው ይህ አምፊቲያትር በ240 ሰዎች የሚዘወር 28 አሳንሰር ወይም ኤሊቬተር ነበረው። በዛ ጊዜ ኤሊቬተር ተሰርቷል። ከዚህ የበለጠ የገረመኝ የሮም ፀሐይ በበጋ ወራት እጅግ ስለሚያቃጥል በሰዎች የሚዘረጋና የሚታጠፍ ከጠንካራ እንደ ሸራ አይነት ልብስ ከተሰራ መጠለያ ከጣሪያው ላይ በረቀቀ መንገድ ተገጥሞ
እየወረደና እየወጣና እየተመለሰ ፀሐይን ይከላከል ነበር። ማጠቃለያ የአውሮፓ ስልጣኔ የተገነባው በዚህ ሁኔታ ነው። ስልጣኔው ከስልጡን ዓለማት የተገበየ ነው። ሀብቱ በወረራ የተከማቸ መሆኑ የአደባባይ ሚስጥር ነው። ለኛ የሚሆን ትምህርት ግን ብዙ አለ። ዓለም የእርስ በርስ መገዳደልን ዘመን በሚዚየም አስቀምጦ እየተገረመ ሲመራመር እዚህ ሚዚየም ውስጥ አይቻልም። በጣም የሚያስገርመው ዝም ብሎ አይተውትም። ደግሞ ይሄንን አይነት ሱቅ ይከፍቱለታል። ቲሸርት አይቀርም እዚህ ውስጥ፣ መጽሐፍት አይቀሩም። ያው እንግዲህ ሌላ ኢንዱስትሪ ነው እና ሁሉም ነገር ይሰራል ማለት ነው። በዛ ጊዜ የነበሩ ሰረገላዎቹ በአብዛኛው ይሄ እንግዲህ የፈርዖኖቹ እንደ ዘውድ የሚጠቀሙበት ነው። አምባገነን መሪዎቻቸውን በሚዚየሞቻቸው አስቀምጠው ከጥንካሬያቸው ሲማሩ አውሬነታቸውን ሲኮንኑ አፍሪካ ሀገሬ አውሮፓ ከ2000 ዓመታት በፊት አሽቀንጥሮ የጣለውን ስርዓተ አልበኝነት የባቢሎንን አስደንጋጭ ስርዓት አሁን እየፈጸመች ስለሆነ ያፈርኩበትም ጉብኝት ነበር። ወደፊት በማሳያችሁ የኢትዮጵያ ኪነ ህንጻ ጥበብ ላይ ከግሪኮቹ በማይተናነስ የአባቶቻችን ጥበብ ስናይ የሰለጠኑ ቅድመ አያቶች ያሉት ህዝብ እንዴት ወደ ኋላ ተመለሰ እያልኩ ኮሊሲየምን በትዝብት ጎብኝቼ ጨረስኩኝ። በእርግጥ እኛም እንደ አቅሜቲ ብዙ ጦርነቶች አደናቅፈውናል። በዚያ ዘመን እርባና ለሌለው ነገር ተዋጉ ቢባልም ደም እንደ ውሃ ፈሶበታል። ድሮ በነበረው ንቃተ ህሊና ጦርነትን በትዕግስት ልናልፈው እንችል ይሆናል። ለምን ተፈጸመ ለማለት ያስቸግራል። የሚገርመው የዛሬው ነው። የአሁኑ ይባስ እንደሚባለው ዘንድሮ ግን የግላዲያተሮችን ሞኝነት ጀብድ መድገም ከሰውነት ማዕረግ መውረድ ነው። ምዕራባውያን ያንን ዘመን በፊልም ሊሰሩት ይችላሉ። በእውኑ ዓለም ግን በሕግ የበላይነት የሚያምን ጥይት የማይጮህበት ሰላማዊ መንደር ፈጥረዋል። እኛ በ21ኛው መቶ ክፍለ ዘመን ምን እያደረግን እንደሆን ለራሳችንም አይገባንም። እንደ ሀገር ከሞት ሰመመን መቼ እንነቃ ይሆን? ከኮሊሲየም ስወጣ ብዙ ጥያቄዎች በህሊናዬ ይራወጡ ነበር። እኛና የኮሊሲየም ዘመን ሰዎች በንጽጽር ስንታይ ምንና ማን እንባል ይሆን? እስቲ ሁላችሁም በህሊናችሁ ውስጥ በጣም አውሮፓ እየተደነቀ ያለው ከ2000 ዓመት በፊት የነበሩት የሮማ ነገስታት ዲክታተርነት ወይም አምባገነንነትን እየተደነቁ ነበር ሚዚየም ውስጥ። አሁን በሚዚየም ውስጥ ነው የሚያዩት። አሁን ሌላ ተአምር ነው። ይህንን ከራሳችን ጋር ስናነጻጽረው ምን አይነት ነገር ውስጥ ነን ያለ ነው? ህዝባችን እንዴት እያለቀ ነው? ጦርነቱ ምንድነው እያስከተለ ያለው? እና የግላዲያተሩ ዘመን መቼ ነው የሚያልቀው የሚለው ያሳስበኛል። ሚዚየም ውስጥ አይቼ በወጣሁበት ጊዜ በህሊናዬ ውስጥ ይመላለስ የነበረው ይሄ ነው። ሁሉ ጊዜ አንድ ቦታ ጎብኝቼ ስወጣ ሀገሬን ብቻ ነው የማስበው፣ ኢትዮጵያን፣ አፍሪካን ነው የማስበው። ውድ ወገኖቼ እንግዲህ በኮሊሲየም ያሳለፍኩትን የጎበኘሁትን ሁሉ በዚህ ሁኔታ አሳየኋችሁ። በሚቀጥሉት መርሃ ግብሮች ደግሞ ሌሎች በአውሮፓና አካባቢው ዞሬ ያየሁትን ይዤላችሁ ቀርባለሁኝ። ለዛሬው መልካም ጊዜ፣ በሰላም ያገናኘን።